ውድ የዚህ ቪዲዮ ተከታዮች እንደምናላችሁ። ይህ ኤዋይዲ ላይፍ ፔጅስ ዩቲዩብ ቻናል ነው። በኤዋይዲ ላይፍ ፔጅስ ዩቲዩብ ቻናል ላይ የተለያዩ አስተማሪ ነገሮች፣ አዝናኝና ቁም ነገር አዘል ነገሮች ይለቀቃሉ። ዛሬ የምናየው ደግሞ how to convert regression numbers to friction numbers ወይም ሪክሬት የሚያደርጉ ቁጥሮችን ወደ ፍሪክሽን ነምበር እንዴት እንቀይራለን የሚለውን በዚህ ቻናል እናየዋለን። አሁን ቀጥታ ወደ ቪዲዮ እስከ ቪዲዮ ማብቂያ ድረስ አብራችሁን ቆዩ። በደህና ቆዩ። አሁን ቀጥታ ቪዲዮውን እናየው እስኪ። outline about the presentation-አችን አንደኛ ዲፊኒሽን እናያለን። what is repeating or recurring decimal numbers የሚለው እናያለን። ሁለተኛ examples of recurring numbers እናያለን። መጨረሻ ላይ እንዴት ነው ወደ ፍሪክሽን የምንቀይራቸው የምንለውን እናያለን ማለት ነው። አሁን በድጋሚ እስከ ቪዲዮ ማብቂያ ድረስ አብራችሁን ቆዩ። Definitions of repetition or recurring decimal numbers. Repeating or recurring decimal numbers are those numbers whose digits repeat their values uniformly and infinitely after a decimal point, and the repeated numbers are fixed and they repeat in a continuous manner. በዚህ ዲፊኒሽን ላይ እንደምናየው ሪፒቲንግ ወይም ደግሞ ሪከሪንግ ዴሲማል ናምበርስ የሚባሉ ቁጥሮች በዲጂታቸው ላይ ሪፒት የሚያደርጉ የሆነ ከፖይንት በኋላ ያለውን ዲጂት ራሱን እየደጋገመ ኢንድለስ ወይም ደግሞ ማቆሚያ በሌለ ሁኔታ እየደጋገመ የሚቀጥል ቁጥር ፊክስድ ሆኖ ያ ቁጥር ዝም ብሎ ይደጋገማል፣ በየጊዜው ይደጋገማል። ያን እየደጋገመ የሚቀጥል ቁጥር ሪከሪንግ ወይም ደግሞ ሪፒቲንግ ዴሲማል ናምበርስ ብለን እንጠራዋለን ነው በዚህ ዲፊኒሽን የምናየው። አሁን ቀጥታ ወደ ኤግዛምፕል ወንድ ሪከሪንግ ናምበርስን እንዴት ነው ሪከር ያደርጋል አያደርግም የሚለው የምንለይበት። there are many types of repeating decimal numbers in mathematics of which the following are used for this tutorial example. ለዚህ ቱቶሪያል ትምህርታችን የምንጠቀማቸው እነዚህን ሶስቶችን ነው እንጂ ሌላ በማቴማቲክስ ብዙ ራሳቸው የሚደጋግሙ ቁጥሮች ይኖራሉ ማለት ነው። ስለዚህ የመጀመሪያው አሁን እዚህ ጋር በኤግዛምፕል 1 ላይ የምናየው ፓይን ነው። ከርሰሩ ላይ እንደምታዩት ፓይ ናት። ፓይ 3.1428571422857 እያለ ይቀጥላል። ከፖይንት በኋላ 1422857 የሚለው ራሱን ይደጋግማል። ራሱን እየደጋገመ ኢንፊኒቲቭሊ ይቀጥላል ማለት ነው። ሌላው ደግሞ ሁለተኛው አሁንም የምናየው በኤግዛምፕል 2 ላይ እንደምታዩት 0.3333 ይላል። እዚህ ጋር ከነጥብ በኋላ ያለችው 3 ኢንፊኒቲቭሊ ትቀጥላለች፣ አታቆምም። ሁልጊዜ 333 እያለች ትቀጥላለች ኢንፊኒቲቭሊ ማለት ነው። ሌላው ሶስተኛው ኤግዛምፕል ላይ የምናየው 7.33 ይልና 3 ቁጥር ራሷን ሁልጊዜ ያለ ማቆም ትደግማለች። ስለዚህ ይሄ እነዚህ ሶስቱ በምስሉ ላይ የምታዩት በስክሪኑ ላይ የምታዩት ከ1 እስከ 3 ሊስት የሆኑት ቁጥሮች ሪከሪንግ ነምበርስ ወይም ደግሞ ተደጋጋሚ ፍሪክሽን ነምበርስ ይባላሉ። ተደጋጋሚ ቁጥሮች ተደጋጋሚ ዴሲማል ነምበርስ ይባላሉ ማለት ነው። ስለዚህ እንዴት ነው እነዚህን ተደጋጋሚ ዴሲማል ነምበሮችን ወደ ፍሪክሽን ነምበር ኤ ኦቨር ቢ ፎርም እንዴት አድርገን እንጽፋቸዋለን የሚለውን ስናይ የሆኑ ስቴፖች አሉ። ስቴፕስ ኦፍ ኮንቨርቲንግ ኦር ቼንጂንግ ሪፒቲንግ ዴሲማል ነምበርስ ቱ ፍራክሽናል ነምበር ወደ ፍራክሽን ነምበር ለመቀየር እነዚህን ሪከሪንግ ነምበሮችን ወደ ፍራክሽን ነምበር ለመቀየር አንድ 4 ስቴፖች አሉ ከኤ እስከ ዲ የተዘረዘሩት እዚህ ጋር እንደምታዩት። ቼንጂንግ ዘ ሪፒቲንግ ዴሲማል ነምበርስ to fractional numbers are follow the steps under listed here. ለምሳሌ ኤ ላይ እንየው እስኪ አንድ ባንድ እንያቸው። ኤ write an equation in the form of x is equal to that repeating number
ዴሲማል ናምበር እንላለን ማለት ነው። ኤክስ ኢኳል ቱ ዛት ሪፒቲንግ ናምበር ብለን እንጽፋለን። ሁለተኛው ላይ ቢ ላይ ስናይ ደግሞ ክሬት ቱ ኢኩዌሽንስ is equal to repeat decimal to left of decimal and then to the right of decimal use power of 10 በፖይንት ከፖይንት በኋላ ሪፒት የሚያደርገው እስከሚወጣልን ድረስ በ10 ዘ ፓወር ኦፍ ኤን አባስተን ኤክስ ሲባዛ ቦት ሳይድስ ኤክስ ሲባዛ ኤን is equal to that recurring number times 10 ዘ ፓወር ኦፍ ኤን ብለን ዴሲማል ነበር ሪፒት የሚያደርገው ቁጥር እስከሚወጣ ድረስ እናባዛዋለን። የኤክስን ኤክስ ኢኳል ቱ ወይም ደግሞ ኤ ላይ የጻፍነውን ኢኩዌሽን ማለት ነው። ሶስተኛው ላይ ሰብትራክት ኢኩዌሽንስ ቱ ሪሙቭ ሪፒቲንግ ዲጂትስ ዲጂቱን ሪፒት የሚያደርገውን ዲጂት ለማጥፋት ኤ ማይነስ ቢ ቢ ማይነስ ኤ ብለን እንጽፋለን ማለት ነው። ከቢ ላይ ኤን እንቀንስና እንትኑ ሪፒት የሚያደርገውን ዲጂት እናጠፋለን። ከዛ ፋይናሊ ሶልቭ እናደርገዋለን ማለት ነው። እስኪ እናያቸው። ለምሳሌ ፓይን ስናይ ፓይ ኢዝ ኢኳል ቱ 3.142857142854 የሚለው 1 2 3 4 5 6 ዲጂት ሪፒት ያደርጋል። ስለዚህ አሁን በስቴፖች ስነድ ኤ ሌት ኤክስ ኢዝ ኢኳል ቱ 3.142857 እንላለን። እንደምታዩት ይሄ የመጀመሪያው ስቴፕ ነው። ሁለተኛ ቢ ላይ 5 ስለዚህ ስቴፕ ቢ ላይ ኤክስን 10 ዘ ፓወር ኦፍ ኤን በኤን እናበዛዋለን ብለናል። እዚህ ጋር አሁን 6 ዲጂት ሪፒት ስለሚያደርግ 10 ዘ ፓወር ኦፍ 5 ኤክስ ታይም ስቴፕ 10 ዘ ፓወር ኦፍ 5 እናደርግና ቦት ሳይድ እናባዛቸዋለን ማለት ነው። ከዛ ሪዛልቱ እንደምትመለከቱት 1 ሚሊዮን ኤክስ ኢዝ ኢኳል ቱ 3,142,857 ፖይንት ይልና የሚደጋገመው ሪፒቲንግ ናምበር 1,42857 እያለ ይቀጥላል ማለት ነው። ከዛ በኋላ ስቴፕ ሲ ላይ ስነድ ኤን ከቢ ላይ ስንቀንሰው ከ1 ሚሊዮን ኤክስ ላይ ኤክስ ስንቀንስ እንደምትመለከቱት 997 ኤክስ ኢዝ ኢኳል ቱ 3,142,854 ይሆናል ማለት ነው። ከፖይንት በኋላ ያለው የኤክስ እና እዚህ ጋር ቢ ላይ እና ስቴፕ ኤ ላይ እና ስቴፕ ቢ ላይ ያለው ከፖይንት በኋላ ያለው ቁጥር እርስ በራሱ ተጣፋ ማለት ነው። ከዛ በኋላ ኤክስን ሶልቭ ስናደርግ ኤክስን ሶልቭ ለማድረግ ይመቸናል ማለት ነው። ይሄ አሁን ስቴፕ ሲ ላይ ነው። ይሄ ይቅርታ የኤ ሳይሆን ስቴፕ ሲ ነው እዚህ ጋር። ከዛ በኋላ ምንድነው የሚሆነው በ999,997 ቦት ሳይድ እናካፍለውና ኤክስ ኢዝ ኢኳል ቱ 22 ሰባተኛ ይመጣል ማለት ነው። ሁለተኛው ደግሞ 0.33 የሚለውን ሪከሪንግ ቁጥር ስናይ ኤክስ ኢዝ ኢኳል ቱ 0.3333 ነው። ስለዚህ ሪከር የሚያደርገው ወይም ደግሞ የሚደጋገመው 3 ናት፣ አንድ ዲጂት ነው። ለስቴፕ ኤ ኢዝ ኢኳል ቱ ኤክስ ኢዝ ኢኳል ቱ 0.333 ቢ አንድ ዲጂት ስለሆነ ሪፒት የሚያደርግ 10 ዘ ፓወር ኦፍ 1 ይሆንና 10 ኤክስ ኢዝ ኢኳል ቱ 3.333 ይላል። ከዛ በኋላ ሲ ጋር ስነድ 10 ኤክስ ማይነስ ኤክስ ቦት ሳይድስ ይሄኛውን ተመሳሳይ ዲጂት በሆነው ስንቀናንሰው እንደምታዩት ይሄን እንደዚህ ይሆናል ማለት ነው። ከዛ ዲ ላይ 9 ኤክስ ኢዝ ኢኳል ቱ 3 ይሆናል ማለት 3 ይሆናል ማለት ነው። ኤክስ ኢዝ ኢኳል ቱ 1/3 ይሆናል ማለት ነው። ሌላው ሶስተኛውን ኤግዛምፕል ስናይ 7.33 ነው። ሪከር የሚያደርገው 3 ቁጥር ብቻ ነች፣ አንድ ዲጂት ነው። ስለዚህ አሁንም ስቴፕ 1 ላይ ኤክስ ኢዝ ኢኳል ቱ 7.33 ይሆናል። ቢ ላይ በ10 በቦት ሳይድ ስናባዛው
በ10 ቦት ሳይድ ስናባዛው 10x = 73.33x ይሆናል ማለት ነው። ሲ ላይ ኤን ከቢ ላይ ስንቀናንሰው 10x - x = 73.33 ሲቀነስ 7.33 ይሆናል ማለት ነው። ስለዚህ ዲ ላይ 9x = 66 ይሆናል። x = 66/9 ይሆናል። ስለዚህ ይሄን ሲምፕሊፋይ ስናደርገው 22/3 ይሆናል ማለት ነው። ቪዲዮውን ስለተከታተላችሁን እናመሰግናለን። ይህ ኤዋይዲ ላይፍ ፔጅስ ነው። እስከ ቪዲዮ ማብቂያ ድረስ ስለተከታተላችሁን እናመሰግናለን። በሌላም ቪዲዮ ቻናላችን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ።